ሰላም ውድ ተማሪዎች እንዴት ናችሁ? ኢቲኤል ቲዩቶሪያሎች ነን። ዛሬም በኢቲኤል ቲዩቶሪያል ዩቲዩብ ቻናል ላይ ተገናኝተናል። በዛሬው ሌሰናችን ላይ ልናይ የምንሞክረው which is entrepreneur or entrepreneurship 5 ክሬዲት አወር ያለውን ነው። ባለፈው እንደነገርኳችሁ ይሄ በጣም ወርዚ የሆነ ኮርስ ነው። በፍሬሽማን ቆይታችሁ ላይ 5 ክሬዲት አወር ወይም ደግሞ 3 ክሬዲት አወር በአንዳንድ ዩኒቨርሲቲዎች ላይ ያለው ይህ ኮርስ በጣም አስፈላጊ ነው። ምክንያቱም ወደፊት የምትሆኑትን ነገር ወይም ደግሞ ወደፊት ስራ ፈጣሪ እንድትሆኑ ሞር ያደርጋችኋል ማለት ነው። በኢትዮጵያ ላይ እንደምናየው ሞስት ኦፍ አሁን ትምህርታችን ላይ ካሪኩለም ላይ እንደዚህ አይነት ኮርሶች ብዙ የተካተቱ አይደሉም እና በጣም አስፈላጊ ኮርስ ነው ብዬ አስባለሁ። ሞስት ኦፍ our courses must be changed like this ማለት ነው። በእንደዚህ አይነት ኮርሶች መቀየር አለባቸው። ምክንያቱም ስራ ፈጣሪነት በጣም ያስፈልጋል ማለት ነው። እንጀስት ተምሮ ይወጣል ከዛ በቀቀን ይሆናል አይነት ነገር ነው ሞስት ትምህርታችን ላይ ያለው። ስለዚህ እንደዚህ አይነት ኮርሶች በጣም አስፈላጊ ናቸው። so you must understand them deeply። እነዚህን ነገሮች አንደርስታንድ ማድረግ ይጠበቅባቸዋል ብዬ አስባለሁ። በባለፈው ሌሰናችን ላይ ያወራነው ነገር ምንድነው የሚለውን ላስታውሳችሁና ወደ ዛሬው ሌሰን ዳይሬክትሊ እገባለሁ ማለት ነው። ሁልጊዜ እንደምላችሁ ግን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳረሱ ከጠቀማችሁ ማለት ነው። ኦኬ ሌትስ ጎ። ቢዝነስ አይዲያ አይደንቲፊኬሽን በምናይበት ጊዜ ቢዝነስ አይዲያ አይደንቲፊኬሽን ማለት ምን ማለት ነው የሚለውን በባለፈው ሌሰናችን ላይ ልናይ ሞክረናል። ስፔሻሊ what is good and what is service የሚለውን within some features, especially within tangibility feature, also storage feature, also the ownership feature ከነዚህ ፊቸሮች አንፃር even production and consumption feature አንፃር እንደሚለያዩ እነዚህ ጉድ እና ሰርቪሶች እንደሚለያዩ ለመመልከት ሞክረናል ማለት ነው። ኦኬ now within today's lesson we will see 3 main concepts. 3 main ኮንሰፕቶችን በዛሬው ሌሰን ላይ ለማየት እንሞክራለን ማለት ነው። የመጀመሪያው ሌሰን ምንድነው? steps of business idea identification የሚል ሐሳብ አለ። then ሁለት ደግሞ ሜን ሐሳቦች ይኖሩናል ማለት ነው። ስፔሻሊ ጀነሬቲንግ ቢዝነስ አይዲያ የሚል መጨረሻ ላይ የምናየው አንድ ሐሳብ ይኖራል ማለት ነው። ኦኬ ይሄን ያልካልኳችሁ ዳይሬክትሊ ወደ ዛሬው ሌሰን እንግባ። የዛሬው ሌሰን which is እዚህ ስላይዱ ላይ እንደምታዩት steps of business idea identification የሚል ሐሳብ ነው ያለው። ስለዚህ ቢዝነስ አይዲያ አይደንቲፊኬሽን ምን እንደሆነ አይተናል። እንዴት አይደንቲፋይ ማድረግ እንደምንችል based on those questions አይደንቲፋይ ማድረግ እንደምንችል አይተናል። በWH ኩዌሽኖቹ ማለት ነው። who, how and what የሚሉትን ኩዌሽኖች በመጠየቅ አይደንቲፋይ ማድረግ እንችላለን ቢዝነስ አይዲያን ብለን አውርተናል። ፕላስ ቱ ዛት ግን ስቴፖች አሉት። አስፈላጊ የሚባሉ ወሳኝ የሆኑ ስቴፖች አሉት። እነሱን በደንብ እንመለከታቸዋለን ማለት ነው። እነዚህ ስቴፖች በደንብ ክሪቲካሊ ከተጠቀምንባቸው አስፈላጊ የሆኑ ስቴፖች ናቸው። ስለዚህ ይጠቅሙናል ብዬ አስባለሁ። so directly let me define one word. ፕሮስፔክቲንግ የሚለውን ወርድ ዲፋይን እናርግ። እዚህ ጋር ያከበብኩላችሁን ማለት ነው። ፕሮስፔክቲንግ የሚለውን ወርድ በደንብ ዲፋይን እናርገው። ምንድነው ፕሮስፔክቲንግ? ባይ ዘ ዌይ ይሄ ሐሳብ ሞጁላችሁ ላይ የለም። በጣም ጠቃሚ ስለሆነ ነው እዚህ ጋር ጨምሬላችሁ ለእናንተ የማስረዳችሁ ማለት ነው፣ ስቴፖቹም ማለት ነው። ፕሮስፔክቲንግ ማለት በአጭሩ ምንድነው ሲባል ፕሮስፔክቲንግ is a process. It is the process of identifying a potential customer. Potential customer ማን ነው ብለን አይደንቲፋይ የምናደርግበት the whole process ምን ተብሎ ይጠራል? ፕሮስፔክቲንግ ተብሎ ይጠራል ማለት ነው። ኦኬ ስለዚህ እንዴት ነው አይደንቲፋይ የምናደርገው? let's change it with an example. በኤግዛምፕል እንመልከት። ለምሳሌ ብዙዎቻችሁ ይሄንን ቪዲዮ የምታዩት እንትኖች ናችሁ፣ ላይክ ፍሬሽማን ኮርስ የምትወስዱ ሰዎች ናችሁ or ደግሞ በሆነ ካሪኩለም ላይ 3ኛ ዓመትም 2ኛ ዓመትም ብቻ ዩኒቨርሲቲ ውስጥ ያላችሁ ተማሪዎች ናችሁ እና ይሄ ቪዲዮ ለእናንተ ነው የሚደርሰው። ስለዚህ ፖቴንሻል ከስተመሮች ማን ናችሁ ማለት ነው? ተማሪዎች ናችሁ ማለት ነው። ስለዚህ it is a process of identifying potential customer። እኔ አሁን ቢዝነሴን አይደንቲፋይ ላርግ ካልኩኝ የዚህ የዩቲዩብ ቢዝነሴን እንደ ቢዝነስ አንድ ዩቲዩብን ብናየው አይደንቲፋይ እናርግ ፖቴንሻል ከስተመሮችን ከተባለ ማናቸው ፖቴንሻል ከስተመሮች? ስቱደንቶች ናቸው። ስለዚህ ይሄን the whole ፕሮሰሱን ደግሞ ምን ብዬ ጠራዋለሁ? ፕሮስፔክቲንግ ብዬ ጠራዋለሁ ማለት ነው።
ስለዚህ ፕሮስፔክቲንግ is a process of identifying potential customers who may be interested in your product or in your service. For example, we just mentioned now YouTube work. Yeah, YouTube work is a service, not a product. So አሁን እንደጠቀስነው ይሄ ነገር ሰርቪስ፣ የኔ ሰርቪስ ሜን ተጠቃሚዎች ማን ናችሁ? ስቱደንቶች ናችሁ ማለት ነው። ስቱደንቶች ናችሁ። ስለዚህ ይሄንን ሆል ፕሮሰሱን ፕሮስፔክቲንግ ብለን እንጠራዋለን። ታዲያ አይደንቲፋይንግ ፖቴንሻል ከስተመር ከሆነ እንዴት ነው ፖቴንሻል ከስተመሪን በሰርቪስስ ከሆነ በቀላሉ ይታወቃል። ግን ደግሞ በፕሮዳክት መልክ ከሆነ እንዴት ነው የማውቀው ፖቴንሻል ከስተመሪን? ማን ነው ፖቴንሻል ከስተመሪ? how to know ፖቴንሻል ከስተመር? እዚህ ጋር እቺን ኩዌስችን በደንብ መመለስ መቻል አለብን። how to know እንዴት ላውቀው እችላለሁ ፖቴንሻል ከስተመሪን? so the answer is simple. mostly I didn't say always, but mostly እንደዚህ አይነት የታወቀ ነው። ፖቴንሻል ከስተመራችሁ በመጀመሪያ ደረጃ ሂውማን ነው የሚሆነው። ሂውማን የሰው ልጅ ነው የሚሆነው። ግን ከነዚህ የሰው ልጆች መካከል ማን ነው የሚሆነው ሲባል አስክ ኤንድ ኮንሰርን የሚያደርግ ኦን ዩር ፕሮዳክት ፕራይስ ዴሊቨሪ የመሳሰሉት ነገሮች ላይ የሚያተኩር ነው። ለምሳሌ የጫማ መሸጫ አላችሁ እንበል። ጫማ መሸጫችሁ ውስጥ ገብቶ ያንን ፕሮዳክቱን ከጠየቃችሁ ጫማው ምርቱ ከየት ነው? ሜዲን ቻይና ነው? ሜዲን ካናዳ ነው? ኦር ሜዲን አሜሪካን ብሎ ከጠየቃችሁ ስለ ፕሮዳክቱ ኮንሰርን አድርጎ ከጠየቃችሁ then he can be a potential customer most probably ማለት ነው። most probably ወይም ደግሞ mostly customer ሊሆን ይችላል። ፕላስ ቱ ዛት ፕራይሱን ከጠየቃችሁ ሊገዛው ከፈለገ ነው አንድ ሰው ፕራይስ ሊጠይቅ የሚችለው። ጀስት ለውቀት ብቻ most of the time አይጠይቅም። አሉ ፖሲቢሊቲዎች ፕራይሱን ጠይቀው ጀስት የሚሄዱ ሰዎች አሉ። ልክ ነው። ግን ደግሞ ሞስትሊ ግን የሚገዙ ሰዎች ናቸው ፕራይሱን የሚጠይቁ ማለት ነው። ሌላኛው ደግሞ ዴሊቨሪ ያለው ወይስ የለውም ብሎ የሚጠይቅ ሰው አስክ አርጎ which is concern አርጎ በደንብ አስክ የሚያደርግ ሰው most probably potential customerአችሁ ሊሆን ይችላል ማለት ነው። most probably. So prospecting is a process of identifying potential customer who may be interested in your product or service ማለት ነው። so potential customerአችሁ ደግሞ እንዴት ማወቅ ትችላላችሁ ሲባል አስክ እና ኮንሰርን በማድረግ ነው on your product and price or delivery ላይ አስክ እና ኮንሰርን የሚያደርገው ሰው ምን ተብሎ ይጠራል? ፖቴንሻል ከስተመራችሁ ነው ተብሎ ይጠራ ይችላል ማለት ነው። ስለዚህ ኮንሰርናችሁ መሆን ያለበት አስክና ኮንሰርን የሚያደርጋችሁ ፕሮዳክታችሁ ፕራይሳችሁ ዴሊቨሪ የሚያደርግ ሰው which is most probably potential ከስተመራችሁ ሊሆን እንደሚችል ማወቅ መቻል አለባችሁ ማለት ነው። ኦኬ ይሄን ያህል ካልን እንዴት ነው ፖቴንሻል ከስተመሮችን ልንይዝ የምንችለው? ምንድናቸው ስቴፖቹ የሚሉትን አንድ በአንድ እንመልከት። እዚህ ጋር 3 ስቴፖች አሉ የተጠቀሱ እዚህ ጋር የተዘረዘሩት ማለት ነው። ስለዚህ እነዚህ መመልከት ይኖርባቸዋል። ፕሪ አፕሮቺንግ የሚባል አለ፣ አፕሮቺንግ የሚባል አለ፣ ቢልዲንግ ራፖርት የሚባል አለ። ፕሪ አፕሮቺንግ ማለት ምን ማለት ነው? ፕሪ አፕሮቺንግ እዚህ ጋር እንደምታዩት which is gathering information and prepare a strategy for before ፕሮስፔክት ከማድረግ ወይም ደግሞ ዳይሬክትሊ ጎ አርጎ አፕሮች ከማድረግ በፊት ኢንፎርሜሽኖችን ጋዘር ማድረግ መቻል አለብን። ስትራቴጂዎችን መንደፍ መቻል አለብን። ስለዚህ ፕሪ አፕሮቺንግ ማለት ምን ማለት ነው የሚለውን ለመመለስ በዋነኝነት አይዲያዎች ሊኖሩን ያስፈልጋል። ኢንፎርሜሽኖች ሊኖሩን ያስፈልጋል። ስትራቴጂዎች ሊኖሩን ያስፈልጋል ማለት ነው። ኦኬ ዊዝን ኤግዛምፕል እንቀይረው። ለምሳሌ የሆነ ድርጅት አላችሁም በ ልብስ የሚያመርት ድርጅት አላችሁም በ ደን ደግሞ ቆዳን ለልብስነት የሚጠቅማችሁ ቆዳን የምትቀበሉት የሆነ ድርጅት አለን በል። ከሱ ነው የምትቀበሉት የሆነ ድርጅት ለምሳሌ XYZ የሚባል ድርጅት አለን በል። ደን የናንተ ድርጅት ደግሞ አበበ እና ሸሪኮቹ ጀነራል ፓርትነርሺፕ የሚባል ድርጅት አላችሁም በይ። ስለዚህ አሁን የቆዳ ምርት ያለው ሰውዬ ጋር ዳይሬክትሊ ጎ አርጋችሁ ቢዝነስ ከመመስረታችሁ በፊት ፕሪ አፕሮች ማድረግ መቻል አለባችሁ። ለምሳሌ የዛ ድርጅት አሁን ያልኳችሁ XYZ የሚባለው ድርጅት የሆነ ካምፓኒ ሲኢኦ እንዳጋጣሚ ሆኖ ኢንፎርሜሽን
ጋዘር አረጋችሁ። ሲኢኦ የኳስ ደጋፊ ነው ወይም ደግሞ የሆነ የኳስ ፋን ነው እና which is የማንቸስተር እንበለው እስቲ የማንቸስተር ዩናይትድ ደጋፊ ነው እንበል። ደን እንዳጋጣሚ ሆኖ ደግሞ እናንተ አፕሮች ልታረጉት የሄዳችሁ ሰዎች ደግሞ የአርሰናል ደጋፊ ናችሁ እንበል። ዲሊንጉ የ5 ቢሊዮን ዲሊንግ ነው ደግሞ እንበል። ስለዚህ አት ዘ ሞመንት ላይ ይሄንን ኢንፎርሜሽን ጋዘር አድርጋችሁ ሂዳችሁ ከሆነ አሁንም ስቲል የአርሰናል ደጋፊ ነኝ ብላችሁ ከሰውየው ጋር ልትጋጩ ትችላላችሁ? አትችሉም። ምክንያቱም ምንድነው የ5 ቢሊዮን ኢሹ እንደሆነ ታውቃላችሁ። መጀመሪያ ኢንፎርሜሽኖችን ጋዘር አድርጋችኋል፣ ስትራቴጂዎችን አውጥታችኋል። ስለዚህ ፕሪ አፕሮች ሜቶዶች ተጠቅማችኋል። አፕሮች ስታረጉት ፕሪ አፕሮች ባረጋችሁት ኢንፎርሜሽን ልክ ነው አፕሮች የምታረጉት፣ በስትራቴጂያችሁ ልክ ነው አፕሮች የምታረጉት። ስለዚህ እነዚህ ጋዘር ያደረጋችኋቸው ኢንፎርሜሽኖች፣ ስትራቴጂዎች በጣም ይጠቅሟችኋል ማለት ነው። እንደዚህ አይነት ሲቹዌሽኖች በሚያጋጥሟችሁ ጊዜ እንደ ድንገት ለምሳሌ ሲኢኦ ቢጠይቃችሁ የምን ደጋፊ ናችሁ ቢላችሁ መመለስ ያለባችሁ ነገር ታውቁታላችሁ። ምክንያቱም ኦልሬዲ ስለ ባክግራውንዱ ስለ ሲኢኦ ባክግራውንድ ኢንፎርሜሽን አላችሁ፣ ስትራቴጂ አውጥታችሁ ነው ሄዳችሁት ማለት ነው። ሶ ኢት ዊል ሄልፕ ዩ። ፕሪ አፕሮቺንግ በጣም ሄልፕ የሚያደርግ ሜትድ ነው። አፍተር ዛት አፕሮቺንግ ነው። ይሄ ደግሞ አፕሮቺንግ የምንለው ደግሞ ፈርስት ዳይሬክት ኮንታክት ነው። እዚህ ጋር እንደምትመለከቱት ፈርስት ዳይሬክት ኮንታክት ነው። ፈርስት ዳይሬክት ኮንታክት ሲባል ምንድነው ኖርማል የሆነ ድሬሲንግ ስታይል የሚፈልግበት አፕሮች ነው። አፕሮች ስታረጉ ባይዘዌ ከፍትፍቱ ፊቱ ነው የሚባለው። ሜቢ ወፍራም ልትሆኑ ትችላላችሁ፣ ቀጭን ልትሆኑ ትችላላችሁ። ሜን ቲንግ ግን ምንድነው ፊቱ ነው፣ ወይም ደግሞ አለባበሳችሁ ነው። ፊቱ ናችሁ መሄድ መቻል አለባችሁ። ፊቱ ናችሁ ስላችሁ ላይክ የእንግሊዘኛውን እንጂ ያው ይሄ የአማርኛውን ፊት ወይም ደግሞ ገጽታ ፌስን እያልኩ አይደለም ያለሁት። ፊቱ ናችሁ ተስተካክላችሁ ኖርማል ፐርሰን ቢዝነስ ፐርሰን የሚለብሰውን ልብስ ለብሳችሁ መሄድ መቻል አለባችሁ። ፕላስ ቱ ዛት ደግሞ ኮንታክት ስታረጉ አይ ቱ አይ ኮንታክታችሁ በጣም አሪፍ መሆን መቻል አለበት። ስትጨብጡም ደግሞ ላይክ ጓደኞቻችሁን ሜቢ ወንድ ከሆነ አፕሮች የሚያደርገው ወንድ ጓደኛውን አፕሮች እንደሚያደርገው፣ ሴትም ደግሞ ሴት ጓደኛውን አፕሮች እንደምታደርገው እንደዚህ አይነት ሃጎች ወይም ደግሞ አጨባበጦቻችንን በትክክል ማወቅ መቻል አለብን ማለት ነው። እዚህ ጋር አፕሮቺንግ ላይ በጣም ነሰሰሪ ስለሆኑ አፍተር ዛት ቢልዲንግ ራፖርት ነው። ቢልዲንግ ራፖርት ነው። ቢልዲንግ ራፖርት ሲባል ምንድነው? አክቲቭ ሊስነር መሆን መቻል አለብን። ፕላስ ቱ ዛት ኒዳቸውን ማወቅ መቻል አለብን። ፕላስ ቱ ዛት ሶሉሽን መስጠት መቻል አለብን። ራፖርት ማለት ወጥ የሆነ ንግግር፣ ደስ የሚል ንግግር ነው። ደስ የሚል ንግግር ራፖርት። ቢልዲንግ ራፖርት ማለት ሰላማዊ የሆነ ንግግር፣ የቢዝነስ አሪፍ የሆነ ቆይታ፣ አሪፍ የሆነ ንግግር። እኔ የምፈልገው እንደዚህ ነገሮች ኦኬ፣ እኔ ጋር እንደዚህ ነገር አሉ ሲል ሲኢኦ፣ እናንተ ደግሞ ኦኬ በዚህ መልኩ ብትረዳኝ ኦኬ እንደዚህ ማድረግ እችላለሁ እኔ። ደን ራፖርታችሁ ምልልሳችሁ በጣም አሪፍ የሆነ ማለት ቢዝነስ የሚሸት ሁለታችሁ የምትፈልጉትን ነገር አት ዘ ሴም ፖይንት አግኝታችሁ ስትለያዩ that is ራፖርት ማለት ነው። ግን ራፖርት ቢልደር ሞስት ኦፍ ዘ ታይም አክቲቭ ሊስነሮች ናቸው። ኒዶቻቸውን የከስተመሮቻቸውን ያውቃሉ። ፕላስ ቱ ዛት ደግሞ ኒዶቻቸው የከስተመሮቻቸውን ለማሟላት ሲሉ ሶሉሽኖችን ፎርም ያደርጋሉ የሚሉትን ሀሳቦች በዚህ ስላይድ ላይ እንድትይዙልኝ እፈልጋለሁ ማለት ነው። ስለዚህ ፕሪ approaching and building rapport is expected in order to have a good business idea identification ማለት ነው። ስለዚህ እነዚህ ስቴፖች ያስፈልጋሉ ፕሮስፔክት ለማድረግ ፖቴንሻል ከስተመሮቻችሁን ለመያዝ ማለት ነው። ኦኬ ሌትስ ጎ ቱ ዘ አዘር ፖይንት። ሁለተኛው ፖይንት ደግሞ ብዙም ጣትማች ነሰሰሪ ፖይንት ነው ብዬ አላስብም፣ ግን መጽሐፋችሁ ላይ ሜቢ አስቀምጦታል የሆነች ፓርት ላይ ማለት ነው። how is your business going to sell good or service? እንዴት ነው የሚሸጠው? how የሚለውን ኩዌሽን ማለት ነው። ቅድም ያነሳነውን ኩዌሽን ነው አሁንም ደግሞ የሚያነሳው። ለምሳሌ ያክል እዚህ ጋር እንደምታዩት if you plan to open a shop የሆነ ሱቅ ልከፍቱ ካሰባችሁ ቀላል ነው። ከስተመራችሁ ማን ነው የሚሆነው? እዛ ሱቁን ለመክፈት ያሰባችሁበት ቦታ ላይ ያለ ነዋሪ ነው አይደለ? it is easy but what if you are manufacturer ብትሆኑስ? አምራች ብትሆኑስ?
ኦር ሰርቪስ ኦፕሬተር ብትሆኑስ ምንድነው የሚሆነው? ዲፈረንት ዌዎች አሏችሁ የመሸጥ። ምክንያቱም ከማኒፋክቸረር ወዴት ይሄዳል? ወደ ሪቴለር ይሄዳል። ከሪቴለር ደግሞ አሁንም ወደ ሆልሴለር ይሄዳል። ከሆልሴለር ነው መጨረሻ ላይ ለኮንሱመሩ የሚደርሰው። ስለዚህ እንደዚህ አይነት ብዙ መንገዶች አሉ ማለት ነው። 4 አይነት መንገድ አሁን ይሄር ነው ማለት ነው። ፈርስት ምን አለ? ማኒፋክቸረር then it goes to ሪቴለር ማለት ነው የመጀመሪያው አከፋፋይ። ሁለተኛ አከፋፋይ ደግሞ ሱቆች ላይ የሚይዘው ሆልሴለር የሚባል አለ። ይሄኛው ማኒፋክቸረር አምራቹ፣ ኤም ማለት አምራች ነው፣ ዋናው አምራች። ከዛ ደግሞ ከአምራቹ ደግሞ በመኪና የሚሸቅጥ ወደ ሸቀጦች አከፋፋዮች የሚሄድ ወደ ሆልሴለር ማለት ነው። ፕላስ ቱ ዛት ደግሞ መጨረሻ ላይ ደግሞ ወደ ማን ይሄዳል? ወደ ኮንሱመር ማለት ነው። ኮንሱም የሚያደርገው ያንን ዕቃ የሚጠቀመው ዳይሬክት ዩዘሩ ከስተመሩ ጋር ይሄዳል ማለት ነው። ስለዚህ አሁን ዲፈረንት ዌዎች አሉ። ማኒፋክቸረሩ ዳይሬክትሊ ለኮንሱመሩ መስጠት ይችላል፣ ወይም ደግሞ ለሆልሴለሩ መስጠት ይችላል፣ ወይም ደግሞ አሁንም ይሄን ረጅሙን መንገድ መጠቀም ይችላል ማለት ነው። ወይም ደግሞ ማኒፋክቸረሩን እዚህ ጋር አስወግደ ነው ሪቴለሩ ለሆልሴለር፣ ከዛ ደግሞ ሆልሴለሩ ደግሞ ለኮንሱመር ሊሸጥ ይችላል፣ ወይም ደግሞ ዳይሬክትሊ ሪቴለሩ ለኮንሱመር ሊሸጥ ይችላል ማለት ነው። በጣም ብዙ ዌዎች ነው ያሉት ማለት ነው። በጣም ብዙ ዌዎች ነው ያሉት፣ ዲፈረንት ዌዎች ነው ያሉት ማለት ነው። ማኒፋክቸረሩ ለሪቴለር ሰጡት፣ ደግሞ ሪቴለሩ ዳይሬክትሊ ለኮንሱመር መስጠት ይችላል፣ ወይም ደግሞ ማኒፋክቸረሩ ዳይሬክትሊ ሰጡት ለሆልሴለር፣ ከዛ ደግሞ ለኮንሱመር ይሄ ሆልሴለር ሊያስተላልፍ ይችላል ማለት ነው። ስለዚህ ዲፈረንት ዌዎች ነው ያሉት ማለት ነው። እዚህ ጋር እንደዚህ በሚሆንበት ጊዜ አስቸጋሪ ይሆናል። ስለዚህ ይሄንን ነገር ለመቅረፍ በዩዶንዲስ 2 አይነት ክላሲፊኬሽኖችን ያመጣል ማለት ነው ባጭሩ። የመጀመሪያው ክላሲፊኬሽን ቢ2ቢ ነው። ቢ2ቢ እዚህ ጋር እንደምትመለከቱት ቢ2ቢ ፕላስ ቱ ዛት ደግሞ ቢ2ሲ የሚባል ክላሲፊኬሽን አለ። ምንድነው ቢ2ቢ እና ቢ2ሲ? ቢዝነስ ቱ ቢዝነስ ማለትም አንድ ኢንተርፕራይዝ ለአንድ ኢንተርፕራይዝ በሚሸጥበት ጊዜ ለምሳሌ ቅድም ያልናቸው XYZ ካምፓኒ ያለን በል ሼር ካምፓኒ፣ ከዛ ደግሞ አበበና ሸሪኮቹ የሚባል ፓርትነርሺፕ አለን በል። ፓርትነርሺፕ አንድ ቢዝነስ ፎርም ነው። ያኛው ደግሞ ሼር ካምፓኒው አንድ ቢዝነስ ፎርም ነው። ስለዚህ ከቢዝነስ ፎርሙ ወደ ቢዝነስ ፎርሙ በሚሸጡበት ጊዜ ቢ2ቢ ይባላል። ቢ2ሲ ማለት ደግሞ ከቢዝነስ ወደ ከስተመር በሚሸጥበት ጊዜ ለምሳሌ የሆነ ካምፓኒ ሼር ካምፓኒ XYZ የሚባል አለ። ለከስተመሩ ለአበበ ዳይሬክትሊ በሚሸጥለት ጊዜ እቃዎችን ቢ2ሲ ተብሎ ይጠራል ማለት ነው። ስለዚህ these are the concepts on this slide ማለት ነው። እዚህ ስላይድ ላይ ማኒፋክቸረር እና ሰርቪስ ኦፕሬተር በሚሆንበት ጊዜ የተለያየ ዌይ እንዳለ ብቻ እንድታውቁት ያክል ነው። እና ቢ2ቢ ማለት ቢዝነስ ቱ ቢዝነስ ነው። ቢ2ሲ ማለት ደግሞ ቢዝነስ ቱ ከስተመር ማለት ነው የሚለውን ሐሳብ እንድትይዙ ነው ማለት ነው። ኦኬ for today our last concept will be a method for generating a business idea። ሜቶዱ ምንድነው? ጀነሬት ለማድረግ ቢዝነስ አይዲያዎችን ሜቶዱ ምንድነው? ዋነኛው ሜቶድ ምንድነው የሚለውን እዚህ ጋር ለማየት እንሞክራለን ማለት ነው። ስለዚህ ሜቶድ ፎር ጀነሬቲንግ ቢዝነስ አይዲያ እዚህ ጋር ባይ ዘ ዌይ ሩሎች ናቸው፣ የተለያዩ ሩሎች ናቸው። ዳትማች አዲስ ነገር ይኖራል ብላችሁ አትጠብቁ። ሩሎች ናቸው እነዚህ ነገሮች ማለት ነው። እዚህ ጋር የምነግራችሁ ቢዝነስ አይዲያን ጀነሬት ለማድረግ ለማስጀመር ምን አይነት ሩሎች አሉት የሚሉትን ብቻ ነው እዚህ ጋር የምነግራችሁ ማለት ነው። ሶ የመጀመሪያው ፖይንት ላይ እንግባ። እዚህ ጋር የመጀመሪያው ፖይንት every business idea should be based on knowledge of market። knowledge of market ያስፈልጋል እያለን ያለው አንደኛው ሩል ይሄን ነው። knowledge of market ያስፈልጋል። knowledge of market ማለት ምን ማለት ነው? knowledge of market ማለት for example አዲስ አበባ ላይ ያላችሁ ሰዎች በደንብ ትረዱኛላችሁ ብዬ አስባለሁ። መሿለኪያ ላይ እንግዲህ መሿለኪያ ማርኬቱ ካያችሁት መቼና መቼ ነው ያለው? ሮብና ቅዳሜ። ስለዚህ ይሄ ኖሌጅ ያስፈልገናል ማለት አንድ ሰው ተሳስቶ እሁድ ቢሄድ መሿለኪያ ላይ ገበያ አለ ብሎ እቃውን ማግኘት ይችላል? አይችልም። ምክንያቱም ገበያው ያለው ቅዳሜና ሮብ ብቻ ነው። ኢቭን ወደ ገጠራማ አካባቢዎች ላይ ቅዳሜ ገበያ የሚባል አለ። ቅዳሜ ገበያ የሚባል አለ አይደል? ኢቭን there is a music ቅዳሜ ገበያ የሚል ሚውዚክ ራሱ አለ። ሶ እንደዚህ አይነት ኖሌጆች ስለ ማርኬቱ ያስፈልጉናል። ይሄ ኖሌጅ ከሌለን በባዶች መመለሳችን ነው ማለት ነው። ቢዝነስ አይዲያም እንደዚህ ነው። በቃ
ኖሌጁ የማርኬቱ ያንን ቢዝነስ አይዲያህን የምትሸጥበት አዋደህ የምትሸጥበት ማርኬት ላይ ምንም አይነት ኖሌጅ የለህም ማለት በባዶ ተመለስክ እንደማለት ነው። so you must have knowledge of the market plus to that you must have in mind the needs of your customers ኒዶችን የከስተመሮችንም በዛው ልክ ማወቅ መቻል አለብህ። ኦኬ ማርኬቱን ኖሌጅ አለ እንበል፣ ግን ደግሞ በአንድ ማርኬት ላይ ዲፈር አይሆኑም ማለት እነዚህ ማርኬቶቹ በአንድ ኢትዮጵያ ላይ ያሉት ግን ደግሞ based on the difference of place they cannot be different. They can be different based on what? Based on who lives in the area. እዚህ ጋር የምትመለከቱት ይሄ ነው። ማርኬቱ ራሱ ዲፈረንት ሊሆን ይችላል ፕሌስ ቱ ፕሌስ። ለምን ሲባል ዲፔንዲንግ ኦን who live there ማን ነው እዛ የሚኖረው። ለምሳሌ ያክል ኢትዮጵያ ውስጥ ልብስ መሸጫዎች አሉ እንበል። አበበ ነው አሁንም የፈረደበትን አበበ እናንሳ። አበበ which is አዲስ አበባ ላይ አንድ ልብስ መሸጫ አለው። አንድ ልብስ then አሁንም አዲስ አበባ ላይ ሌላኛ which is የኛው ልብስ መሸጫውን ቦሌ ጋር ለምበን የመጀመሪያው ቦሌ፣ የኛውን ደግሞ ወደ ሳሪስ አካባቢ እናርገው። ሳሪስ አካባቢ እናርገው። ኦኬ አሁን እዚህ ጋር የሚያስፈልገው ልብስ መሸጫና እዚህ ጋር የሚያስፈልገው ልብስ መሸጫ አንድ አይነት መሆን አለባቸው? ኖ አንድ አይነት መሆን የለባቸውም። ቦሌ ላይ ያለው ስታንዳርድ የጠበቀ መሆን መቻል አለበት። ምክንያቱም እዛ ጋር የሚኖረው ህዝብ ምን አይነት ነው? ሞስት ኦፍ ደም ሪች ናቸው፣ ሀብታም ናቸው። ስለዚህ የቦንዳ ልብሶችን እዛ ጋር ልሽጥ ካለ ምንም አያዋጣውም፣ ከስሮ ነው የሚወጣው በአንድ ቀን ማለት ነው። ሶ እንደዛ ከሚያደርግ ራዘር ቦንዳ ልብሶችን ሳሪስ ላይ፣ ምክንያቱም ሚድል ክላስ የሚባሉት ነዋሪዎች ያሉት ወደ ሳሪስ አካባቢ ስለሆኑ ማለት ነው። ቦሌ ላይ ግን ሞስት ሃይ ክላሶች የሚኖሩበት ስለሆነ ስታንዳርድ ያላቸውን እቃዎች ነው መያዝ ያለበት ማለት ነው። ሶ እንደዚህ ያደረገ ማርኬቱ ዲፈር ያደርጋል based on the people who lives there። እዛ የሚኖሩት ሰዎች የተለያዩ ስለሆኑ ማርኬቱን በዛው ልክ ዲፈር ያደርጋል ማለት ነው። ሶ ይሄንን በዚህ መልኩ ማየት ትችላላችሁ። ሁለተኛው አይዲያ ይሄ ነው ማለት ነው ባጭሩ። ሶስተኛው ደግሞ ምንድነው? when generating a business idea ቢዝነስ አይዲያዎችን ጀነሬት በምናደርግበት ጊዜ it is best to try to keep እዚህ ጋር ናት ዋናው ሩባ keep your mind open to everything። ለማንኛውም ነገር ጭንቅላታችሁን ክፍት ማድረግ ያስፈልጋል። ምን ማለት ነው? የሆነ አይዲያ ታስባላችሁ፣ ግን ደግሞ የሆነ አይዲያ የራሱ ዲፌክት ሊኖረው ይችላል። ለምሳሌ ጫማ ለመሸጥ ካሰባችሁ ያንን ጫማ ለመሸጥ ኢኒሻል ካፒታል ስንት ያስፈልጋል የሚለውንም እንድታስቡ ጭንቅላታችሁ ምን መሆን መቻል አለበት? ኦፕን መሆን መቻል አለበት። ሶ you must keep your mind open to everything, even for negative thing, even for a positive thing. You must keep your mind open ማለት መቻል አለባችሁ ማለት ነው። ስለዚህ ይሄ ነገር በጣም ጠቃሚ ስለሆነ ሁለተኛው ሩል ነው። ልክ ኖሌጅ የማርኬቱ ይኖራችሁ እንደተባለው ሁሉ keep your mind open also it is another necessary issue ማለት ነው። ሌላኛው የምታስቡትን እያንዳንዱን ነገር when እዚህ ጋር your first goal is to think of as many አይዲያዎችን ማሰብ ነው በመጀመሪያ ደረጃ ማለት ነው። ጀነሬት ለማድረግ ቢዝነስ አይዲያዎችን ሜኒ አይዲያዎችን ማሰብ ትችላላችሁ። ማንኛውም ቢዝነስ አይዲያ ጀነሬት ሲሆን መጀመሪያ የስራ ፈጣሪው የሚባለው ኢንተርፕረነሩ የተለያዩ አይዲያዎችን ያስባል። የተለያዩ ሀሳቦችን የማሰብ መብት አለው። ቲንክ ማድረግ ይችላል። ካሰባቸው በኋላ ግን ሊስት ሊያደርጋቸው ይገባል፣ ሊዘረዝራቸው ይገባል። ፈርስት he must think them ሜኒ አይዲያዎችን ማሰብ ይችላል። ቁጥሩ ላይ there is no limit ምንም አይነት ሊሚት የሚባል ነገር የለውም። ከዛ በኋላ ግን ያሰባቸውን ነገር ማድረግ መቻል አለበት፣ ሊስት ማድረግ መቻል አለበት። it must list them ሊስት ማድረግ መቻል አለበት within a possible business opportunity ማለት ነው። ሊስት ሊያደርጋቸው ይገባል። ሊስት ያደርጋቸውን ከዛ ምን ያደርጋቸዋል? እዚህ ጋር ተመለከቱልኝ which is የኛውን ፖይንት እዚህ ጋር ጨርሰናል። then እዚህኛው ጋር እንግባ which is ሊስት ካደረጋቸው በኋላ
ስካን ማድረግ መቻል አለበት። ኒል ዳውን ማድረግ መቻል አለበት። ሐሳቡን በደንብ ስካን ማድረግ ሊስት ያደረጋቸውን ነገሮች ኦኬ ይሄ ሊስት ያደረኩት ነገር ከኔ ጋር ፊት ያደርጋል፣ ልሰራው እችላለሁ፣ it is possible for me የሚለውን ነገር ቼክ ማድረግ መቻል አለበት። ስካን ማድረግ መቻል አለበት። then if it is feasible for him also if it is most profitable እና feasible ነው ከኔ ጋር ይሄ ስራ ከኔ ጋር ሊሄድ ይችላል፣ በሰራው ደግሞ ከእንደገና ላተርፍ እችላለሁ ብሎ ካሰበ then ምን ማድረግ ይችላል? ጀነሬት ማድረግ ይችላል ማለት ነው። ጀነሬት ቢዝነስ አይዲያውን ማድረግ ይችላል። ስለዚህ እዚህ ጋር ሩሎቹን ነው ለመናገር የሞከርኩ ያለሁት። ኖሌጅ ያስፈልጋል። ማርኬት ሲባል ግን ምንድነው ዲፔንዲንግ ፕሌስ ቱ ፕሌስ የሚለያይ ነገር ነው። አንድ ቢዝነስ አይዲያን ጀነሬት አደርጋለሁ ብሎ የሚያስብ ሰው ጭንቅላቱን ክፍት ማድረግ መቻል አለበት ለኔጌቲቭም ለፖዚቲቭም ለሆነ ነገር። ፕላስ ቱ ዛት ራሱን መገደብ የለበትም ሲያስብ አይዲያዎችን። ከዛ በኋላ ግን ያሰባቸውን አይዲያዎች መጻፍ መቻል አለበት። ከጻፈ በኋላ ስካል ሊያደርጋቸው ይገባል። ከኔ ጋር ይሄዱ ይችላሉ ወይስ አይችሉም? ያለኝ ካፒታል ምንድነው? እንዴት አድርጌ ልሰራቸው ይችላል? የሚሉት ነገሮች ስካን ካደረገ በኋላ ተመራጭ ነው፣ ከኔ ጋር ሊሄድ ይችላል፣ ከነገና ደግሞ ትርፋማ ሊያደርገኝ ይችላል ብሎ የሚያስበውን ነገር መምረጥ መቻል አለበት። ከዛ በኋላ ጀነሬት ሊያደርገው ይችላል። ምኑን? ቢዝነስ አይዲያውን ማለት ነው። ሶ as far as now we just talking about business idea ጀነሬት እንዴት እንደሚሆን ቢዝነስ አይዲያን እስካሁን ለማየት ሞክረናል ማለት ነው። ስለዚህ በዚህ ቱቶሪያል ላይ ብዙ እንደተጠቀማችሁ አስባለሁ። ኤኒ ዳውት ካላችሁ ጥያቄ ከኮሜንት ስር ልታስገቡልኝ ትችላላችሁ። ስላዳመጣችሁ አመሰግናለሁ። ባይ